يا نفس إن لم تظفري لا تجزعي. بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ያው እንደሚታወቀው ሁላችንም የተለያዩ ዒባዳዎችን የምንፈጽመው የአላህን ውዴታ የአላህን ቀረቤታ ፈልገን ነውና እነዚህን ነገሮች ደግሞ ቀጥታም ሆነ ቀጥተኛ ባልሆነ መንገድ ቢያንስ የተወሰነች ለማረጋገጥ ወይም ደግሞ ቢያንስ ተስፋ ለማድረግ እንሞክራለን። እንግዲህ የአላህን በእኛ ደስተኛ መሆኑን በርካታ ማመላከቻ ወይም ማሳያዎች ይኖራሉ ብለው ዑለሞች ይጠቅሳሉ። ከነሱ መካከል የተወሰኑትን ዛሬ ላይ ኢንሻአላህ ለማየት እንሞክራለን ማለት ነው። አንደኛ ያው ጊዜያችንን በምን ተግባር ላይ እያዋልነው ነው የሚለውን መመርመር ነው። አላህ በሚወዳቸው ነገሮች ላይ ወይም ደግሞ አላህ በሚወዳቸው ቦታዎች ላይና በሚወዳቸው ሁኔታዎች ራሳችንን ቢዚ የምናረግ ከሆነ አንዱ ማሳያ ነው ብለው ዑለሞች ይጠቅሳሉ። ለምሳሌ ቁርአንን መቅራት፣ ሶላትን በወቅቱ መስገድ፣ የተጎዱ የተጨቆኑ ወንድምና እህቶችን እያስታወስን ዱዓ ማድረግ፣ ሐራምን ከማየት አይናችንን የምንሰብር ከሆነ ካላስፈላጊ ወሬዎችና ክርክሮች ራሳችንን ካቀብን፣ እንዲሁም ወላጆቻችንን ዘወትር የምናስደስት ከሆነ የኡማው ጉዳይ አሳስቦን ለማስተካከል ለማገዝ የምንታተር ከሆነ እንዲሁም ደግሞ በስራዎቻችን በንግዶቻችን በግንኙነቶቻችን ሐቀኞች ከሆንን ለሌሎች ክብርን የምንሰጥ ከሆነና አክባሪዎች ከሆንን በሌላ መንገድ ሸሪዓውን በጠበቀ አለባበስ ሁሌም የምንዋብ ከሆነ ጾም፣ ሰደቃው፣ ሱናው፣ ነፍሉ ዒባዳ ከገራልን አንዱ አላህ እንደወደደን ማሳያ ነው ሲሉ ዑለሞች ይጠቅሳሉ። ሁለተኛው ምንድነው? እሱ እኛ አላህ ደስተኛ እንዲሆንብን እንደምንፈልገው ሁሉ እኛስ በአላህ ላይ ደስተኛ ነው ወይ ብሎ መጠየቅ ነው። እንዴት ነው እኛ በአላህ ላይ ደስተኛ የምንሆነው? ማለት ምን ማለት ነው? የሱን ውሳኔዎች መቀበል ማለት ነው። በሱ ውሳኔዎች የምንረካ፣ በሱ ውሳኔዎች እርግጠኛ የምንሆን ከሆነ፣ በሱ ውሳኔዎች ምንም አይነት ቅሬታ የማይገባን ከሆነ በእርግጥ እኛ በአላህ ላይ ደስተኛ ነን ማለት ነው። አልሐሰን አልበስሪ ረሕመቱላህ ዐለይህ አንድ ጊዜ አንድ ሰው በካዕባ አጠገብ ሆኖ እጁን አንስቶ የአላህ በእኔ ላይ ደስተኛ ሁን፣ የአላህ በእኔ ላይ ደስተኛ ሁን እያለ ዱዓ ሲያደርግ ይሰሙታል። በዚህ ጊዜ ምን ይሉታል? ለመሆኑ አንተ በአላህ ላይ ደስተኛ ነህ ወይ አሉት። ሰውየውም ዞር ብሎ ምን ማለትህ ነው? እንዴት አልደሰት አለ። ማለትም አላህ ሱብሓነሁ ወተዓላ በህይወትህ ላይ በወሰናቸው ነገሮች ሁሉ ደስተኛ ነህ ወይ ሲሉ መልሰው ጠየቁት ማለት ነው። ስለዚህ ራሳችንን መጠየቅ ይኖርብናል። እውነት አላህ በወሰነልን ነገር ሁሉ ደስተኞች ነን ወይ? ያለማንገራገርስ ተቀብለናቸዋል ወይ? ወይም ደግሞ እየተቀበልናቸው ነው ወይ? ምንም ይሁን ምን የትኛውም አይነት ችግር ይግጠመን አላህ ላይ እውነተኛ እምነት አለን ወይ? በንግድ ቦታችን ላይ ትንሽም አተረፍን ብዙ፣ ሸጥንም አልሸጥን፣ አተረፍንም ከሰርንም የሚሰማን ስሜት አላህ የቀደረው ሆነ ካልንና ተመሳሳይ ከሆነ አልሐምዱሊላህ አንዱ አላህ እንደወደደን ማሳያ ነው ሲሉ ዑለሞች በሁለተኛነት ይጠቅሳሉ ማለት ነው። ሶስተኛው በቅርባችን ያሉ ሰዎች ጋር ያለንን ግንኙነት ማጤን ነው። ወላጆቻችን፣ ቤተሰቦቻችን፣ የስራ ባልደረቦቻችን፣ ጓደኞቻችን ሁሉ ጋር ያለን ግንኙነት መልካም ከሆነና በመልካም ሁኔታ እየሄደ ካለ ኢንሻአላህ አላህ እንደወደደን አንዱ ማሳያ ነው ብለው ዑለሞች ይጠቅሳሉ። በአራተኛነት የተቀመጠው ሰዎች እንዴት እያስተናገዱን እንደሆነ ማስተዋል ነው። አላህ በእርግጥም ባሪያውን ሲወድ በሰዎች ልብ ውስጥ በመልካም እንዲነሳና በመልካም እንዲታወስም ያደርገዋል። በመሆኑም ሰዎች ለኛ ክብር ካላቸው ፍቅርና ውዴታ ካላቸው ኢንሻአላህ አንዱ ማመላከቻ ነው ብለው ዑለሞች እነዚህን አራት ማሳያዎች ይጠቅሳሉ ማለት ነው። እንግዲህ ራሳችንን መመርመር ነው። ከወደዳችሁት ለሌሎች የሚዳረስ ዘንድ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።